ሰላም ጤና ይስጥልኝ። ውድና የተከበራችሁ በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ እንደው በኦዲዮ ነው የመጣሁት ትላላችሁ። ሁሉ ሰላም ነው? እኔ ያለው ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ልጄ 2 ወር ሆኗታል ሂና ከተቀባችና ሂናውን እንዲሁም ደግሞ ሲድር ይሄ ሲድር የሚባል ነገር እንዲሁም ደግሞ ሂና በዛውም ደግሞ እነዚህ ሂና የምበጠብጥባቸውን ግብአቶች አንድ ላይ አድርጌ ይዤላችሁ መጥቻለሁ። እናንተም ከልጆቻችሁ ከጠቀማችሁ በጣም አሪፍ ነው። እኔ በጣም ተመችቷታል ልጄ ጸጉሯ በጣም ተመችቷታል። እናንተም ልጆቻችሁን ሂና በ2 ወር 1 ቀን እኔ በ2 ወር 1 ቀን ነው መቀባት ብያችኋለሁ እና በ2 ወር 1 ቀን እንደዚህ መቀባት የምትፈልጉ ከሆነ ከኛ ጋር እንደዚህ በጥብጣችሁ ከፈለጋችሁ አሳድራችሁ። እኔ ግን በጣም ቢዚ ስለነበርኩ ትናንት አልበጠበቅኩትም። ስለዚህ ዛሬ አሁን ጠዋት ነው ገና። ስለዚህ እስከ ማታ ቆይቼ ማታ አዳሯን ቀብቻት ነገ ነው የምትታጠበው እና ግን ብዙ ጊዜ አሪፍ የሚባለው 24 ሰዓት በጥብጣችሁት ሊቀመጥ ነው እና እናንተም እንደዛ አድርጋችሁ 24 ሰዓት በጥብጣችሁ ታቆይታችሁት ቢሆን በጣም ይይዝላችኋል። ማለት ሌላ ቀለም ምናምን ያልተቀቡ ምናምን ከሆነ በእርግጥ ትንሽ ቀለም ሊኖረው ይችላል። ለእናንተም ለትልልቆችም ከሆነ እንደዚህ አርጋችሁ 24 ሰዓት አቆይታችሁ ብታረጉት በጣም አሪፍ ነው። እኔ ልጄ ጸጉሯ በጣም ቡኒና አመዳማ ነውና ለዛ ቢያንስ የተሻለ ከሱ የተሻለ ቀለም እንዲያመጣላት ስለምፈልግ ነውና ለዛ ነው። ብቻ የምትፈልጉ ካላችሁ እንደዛ ነው ማድረግ ያለባችሁ። ይሄ አጥልዬው ነው ይሄኛውን ማለት ነውና ከርከደይ ይሄ ከርከደይ ቀይ ስርና እንዲሁም ደግሞ ሻይ ቅጠል አንድ ላይ አንተክትኬ ነው ይሄኛው። ይሄ ደግሞ አጥልዬው ነውና እንደሱ ማድረግ ትችላላችሁ። እናንተ እዚህ ስር ሌላ የተለየ ነገር ብትፈልጉ ቡና፣ ቁርንፉድ ለሽታ መጨመር ትችላላችሁ። በጣም አሪፍ ነው። የቁርንፉድ ውሃ የታወቀ ነው። እኔ ቁርንፉድ አልጨመርኩም ስሪት ስላልነበረኝና ቁርንፉድ መጨመር ትችላላችሁ። እንዲሁም ደግሞ ከለሩ በጣም የተሻለ እንዲሁም ከፈለጋችሁ ቡና ኖርማል ቡና ማድረግ ትችላላችሁ። እሱንም መጨመር ትችላላችሁ። እናንተ የሚመቻችሁን መጨመር ትችላላችሁ። እኔ እንደዚህ አድርጌ አጥልዬዋለሁ። ስለዚህ ለሷ የሚበቃትን ያህል ትንሽ ሂናና አንድ ደግሞ በማንኪያ ይሄ ሲድር ይባላል እና ሲድር እኔ እዚህ ሀገር ቀሲል ይሁን ምን አላቅም፣ ግን ውጪ ሲድር ነው የሚሉትና እዚህ ምን እንደሚባል አላቅም። እስኪ የምታውቁ ሰዎች ካላችሁ ብትነግሩኝ ደስ ይለኛል። ያኛው ያስገባሁት ሲድር ነው፣ ይሄኛው ደግሞ ሂና ነው እና በከለርም ትንሽ ለየት ይላሉ። ያኛው አመዳማ ነገር ነው እና በከለርም ትንሽ ለየት ይላል ከሂናው። ስለዚህ ሂና ምንድን ነው የሚባለው በዚህ ሀገር? እዚህ ሀገርስ አለ ወይ የሚለውን ብትነግሩኝ ደስ ይለኛል። ልጄ በጣም ረጅም አይደለም፣ ጸጉሯ መካከለኛ ነው። አይታችሁታል ብዙ ጊዜ ቪዲዮ ስለምንሰራ እና ትንሽ ለሷ በቂዋ ነው። በዛ ላይ እንደዚህ ውፍር ሳይል እንደገና ደግሞ ልልትም ሳይል ነው መበጥበጥ ያለበት ማለት ነው እና በዛ ላይ ደግሞ ብታጠሉት ማለት ነው ብታጠሉት። እኔ ትንንሽ ወንፊት ብዙ የለኝም እና ለዛ ነው በዚህኛው ያረኩት። በጣምም ብዙም እንትን ሳይል ሳይወፍር በጣም ደግሞ ሳይበዛ አርጋችሁ በዛ ላይ ደግሞ በትኩስ ሻዩ በትኩስ እንዳለ ብትበጠብጡት በጣም እንደዚህ እንዴት ነው የሚሆነው እንትን ለማለት ለኩፍ ለማለት በጣም አሪፍ ነው እና እንደዛ እንደ ኩፍ እንደማለት ነው የሚለው ቁጭ ስታረጉት ማለት ነው። ስለዚህ እንደዛ አድርጋችሁ የሚበቃችሁን ያህል ሻዩን አፍልታችሁ ከርከደይ ከሌላችሁ ኖርማል ነው፣ ምንም የግዴታ አይደለም ከርከደይ። ስለዚህ እንደዛ አድርጋችሁ በጥብጣችሁ አሳድራችሁ ወይም ደግሞ እንደኛ መበጥበጥ ካልቻላችሁ እንደዚህ ጠዋት ላይ በጥብጣችሁት ለማታ መጠቀም ትችላላችሁ። ግን ቢያንስ ከ2 ሰዓት በላይ ቢቆይ በጣም አሪፍ ነው። እንደዚህ አድርጋችሁ እኔ ስጨርስ አሁን ዛሬ አምሽቶ ይሄኛው እንደዚህ ፀሐይ ምናምን ካለ ወይ ሞቅ ያለ ቦታ አስቀምጠዋለሁ። ከዛ በኋላ ማታ ሲሆን ትንሽ ዘይቱንና አንድ እንቁላል አረግላታለሁ። ምክንያቱም
ሂና በባህሪው በጣም ያደርቃልና በጣም ስለሚያደርቅ ድርቀቱን አልፈልገውም ትንሽ ጸጉሯን። ስለዛ አሁን ትናንትና አጥቢያታለሁ። በዛ ላይ ደግሞ በንጹህ ጸጉር ነው ቀለሙ እንዲይዝላችሁ ከፈለጋችሁ እና በንጹህ ጸጉር ነው ማድረግ ያለባችሁ። ስለዚህ በንጹህ ጸጉር ላይ ማድረግ ትችላላችሁ ማለት ነው ሂናውን። እና በጣም አሪፍ ሆኖ ነው የሚይዘው። በእርግጥ አንዴ ተደርጎበት አይዝም፣ ሁለቴ ሶስቴ ስታረጉበት ነው ከለሩንም ልታዩት የምትችሉት። እና እንደዚህ አድርጋችሁ መጠቀም ትችላላችሁ። ሂና የምትፈልጉ ሰዎች እንግዲህ ማለት ያለብኝን ብዙ ነገር የሚጠቅማችሁን ነግሬያችኋለሁ ብዬ አስባለሁ። እና እኛ እንደዚህ አድርገን አውለ ነው ማታ ትቀባለች። እንቁላልና ዘይቱን እንጨምራለን ማለት ነው በኋላ። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን አሳድጉልን። ሌላ የምንሰራላችሁ ነገር ካለ ምንሰራላችሁ ቪዲዮ ካለ ብትነግሩና ኮሜንት ላይ ብታስቀምጡን ደስ ይለናል። ለዛሬ ስለተከታተላችሁ እናመሰግናለሁ። ባይ